መድረክ ላይ ብር መበተን እንደማትችል ሲነግሯት ገንዘቡን በዳይሬክተሩ ፊት ላይ ወርውራ ወደ መድረክ ወጣለች። ከማንም ጋር ልትጣላ ትችላለህ፣ ነገር ግን ከዚህ ሴት ጋር በፍጹም እንዳታስበው። በአንድ አዋርድ ላይ የዝግጅቱ አዘጋጆች መድረክ ላይ ብር መበተን እንደማትችል ሲነግሯት ገንዘቡን በዳይሬክተሩ ፊት ላይ ወርውራ ወደ መድረክ ወጣለች። ሀገሯ ባርባዶስ ወደ ሪፐብሊክ በምትሸጋገርበት ወቅት የትውልድ ሀገሯ ከፍተኛ ዓለም አቀፋዊ ትኩረት እንድታገኝ አድርጋለች። በአንድ ወቅት በዓለም ላይ ካሉ ሴት ድምፃውያን ሁሉ ሀብታማው ነበረች። ይህች ሴት እውነተኛዋ የሙዚቃ ንግስት ሪሃና ናት። እንደ አውሮፓውያን አቆጣጠር በ1988 ሪሃና በትንሿ የካሪቢያን ሀገር ባርባዶስ ተወለደች። የልጅነት ጊዜዋ በደስታ የተሞላ አልነበረም። አባቷ ከአልኮልና ከእጽ ሱስ ጋር ይታገል የነበረ ሲሆን በቤተሰቡ ውስጥ ድብድብና ጭቅጭቅ የተለመደ ነበር። በዚህ የማያቋርጥ ውጥረት ምክንያትም ትንሿ ሪሃና ለዓመታት በከባድ የአእምሮ ህመም ትሰቃይ ነበር። ቤተሰቧን ለመደገፍ ስትልም በጣም በለጋ ዕድሜዋ በጎዳና ላይ ልብሶችን መሸጥ ጀመረች። በዚህ አስቸጋሪ ዓመታት ውስጥ ሙዚቃ ብቸኛ መሸሸጊያዋ ነበር። በትምህርት ቤት ውስጥ እያለች በሬጌና በአር&ቢ ሙዚቃ ፍቅር ወደቀች። በአንድ ውድድር ላይም የማሪያ ኬሪ ሂሮ የተሰኘ ዘፈንን በማንጎራጎር አንደኛ የወጣች ሲሆን ያም የአሜሪካዊውን የሙዚቃ ፕሮዲውሰር ኢቫን ሮገርስ ትኩረት ሳበ። በ2005 የ16 ዓመቷ ሪሃና በጄዚ ፊት ቀርባ ምርጥ ድምፃዊ መሆኗን አስመሰከረች። እሱም ጥቂት ስንኞችን እንደሰማ እዚያው ባለችበት የውል ስምምነት ፈረመላት። ብዙም ሳይቆይ ፖንዲ ሪፕሌይ የተሰኘውን የመጀመሪያዋን ስኬታማ ነጠላ ዜማዋን የለቀቀች ሲሆን ይህም በቢልቦርድ የሙዚቃ ሰንጠረዥ ላይ እስከ ደረጃ 2 ድረስ መውጣት ችሏል። ሚውዚክ ኦፍ ዘ ሰን የተሰኘው የመጀመሪያ አልበሙ ከ1 ሚሊዮን በላይ ኮፒ የተሸጠ ሲሆን ያቺ የካሪቢያን ልጅም በይፋ ወደ ዓለም አቀፋዊ የሙዚቃ ኢንዱስትሪ ተቀላቀለች። በሙዚቃ ህይወቷ ውስጥ እውነተኛ ለውጥ ያመጣላት አልበም ግን በ2007 የወጣው ጉድ ገርል ጎን ባድ ነበር። በተለይም በአጭር ጊዜ ውስጥ ዓለም አቀፍ ዝናን ያተረፈው አምብሬላ የተሰኘው ዘፈኗ ነው። ይህ ዘፈን በቢልቦርድ ሰንጠረዥ ላይ ለ7 ተከታታይ ሳምንታት በአንደኛ ደረጃ ላይ የቆየ ሲሆን ለሪሃና የመጀመሪያውን የግራሚ ሽልማትም አስገኝቶላታል። ከዚያ ቅጽበት ጀምሮ ትንሿ ሪሃና ወደ ዓለም አቀፍ ኮከብነት ተለወጠች። ነገር ግን ስራዋ አዲስ ከፍታ ላይ በደረሰበት ወቅት ህይወቷ ላይ አደጋ ተጋረጠ። በ2009 የግራሚ ሽልማት ዋዜማ ላይ ሪሃና በወቅቱ የፍቅር ጓደኛዋ በነበረው ክሪስ ብራውን ከባድ ድብደባ ደረሰባት። የጉዳቷ ፎቶዎች በኢንተርኔት ላይ ከተሰራጩ በኋላ መላው ዓለም ስለ ሁኔታው ማውራት ጀመረ። የሙዚቃ ህይወቷ በድንገት ወደ ቀውስ ውስጥ የገባ ቢሆንም ሪሃና ግን በዚህ ለመሸነፍ ፈቃደኛ አልነበረችም። በኋላ ላይ ውርደቱ የጥቃት አድራሹ እንጂ የተጠቂው አይደለም ብላ ራሷን ተከላከለች። ከዚህ በኋላ የደረሰባትን ጉዳት በሙሉ ወደ ሙዚቃ ቀየረችው። ሬት ዳር የተሰኘ አልበሟ የበሰለ ይዘት ያለው ሲሆን ሮድ ቦይ የተሰኘው ዘፈኗ ደግሞ በቢልቦርድ አንደኛ ደረጃ ላይ ተቀመጠ። በኋላም ከኤሚኔም ጋር ላቭ ዘ ዌይ ዩ ላይ ዘፈን ላይ በጋራ በመስራት ስለ መርዛማ የፍቅር ግንኙነቶችና ጥቃቶች የሚያወሱ ታሪኮችን ወደ ሙዚቃ ቀየረቻቸው። በሚቀጥሉት ጥቂት ዓመታት ውስጥ ሪሃና ሙሉ በሙሉ ዓለምን የመቆጣጠር ምዕራፍ ውስጥ ገባች። እንደ ኦንሊ ገርል፣ ዊ ፋውንድ ላቭ እና ዳይመንድ ያሉ ዘፈኖቿ ዓለምን አጥለቀለቁት። ዳይመንድ ብቻውን ከ15 ሚሊዮን በላይ ኮፒ የተሸጠ ሲሆን በሙያ ህይወቷ ውስጥ ትልቅ ስኬት ካስመዘገቡላት ዘፈኖች አንዱ ሆነ። በ2016 ከካልቪን ሃሪስ ጋር በጋራ የሰራችው This Is What You Came For በዓለም ዙሪያ ከ1 ቢሊዮን በላይ እይታዎችን አገኘላት። በዚሁ ዓመት አንቲ የተሰኘው አልበሟ የፖፕ ተምሳሌትነቷን ሙሉ በሙሉ አረጋገጠ። ነገር ግን ዓለምን ከሁሉ በላይ ያስገረመው የሙዚቃዋ ስራ ብቻ አልነበረም። በ2017 ሪሃና ፌንቲ ቢዩቲ የተሰኘውን የውበት ብራንዷን መሰረተች። ለተለያዩ የቆዳ ቀለሞች የሚሆኑ የፊት ሜካፖችን በማቅረብ የውበት ኢንዱስትሪውን ለወጠችው። ብራንዱ በአጭር ጊዜ ውስጥ በ100 ሚሊዮኖች የሚቆጠር ዶላር አስገኘላት። በኋላም ብዙዎች ለቪክቶሪያ ሲክሬት ከባድ ተፎካካሪ አድርገው የሚመለከቱትን ሳቬጅ ኤክስ ፌንቲ የተሰኘውን የውስጥ ልብስ ብራንድ አስተዋወቀች። በዚህ የቢዝነስ ስኬቷ ምክንያት ሪሃና በዓለም ላይ ካሉ ስኬታማ ዝነኛ ስራ ፈጣሪዎች አንዷ ለመሆን በቅታለች። በ2023 ነፍሰ ጡር ሆና በሱፐር ቦል የግማሽ ሰዓት እረፍት ላይ ድንቅ ትዕይንት አቀረበች። ከ100 ሚሊዮን በላይ ሰዎች ትዕይንቱን የተከታተሉ ሲሆን ይህም ዓለም አቀፋዊ ተጽዕኖዋን ድጋሚ አስመስክሯል። ነገር ግን ከታሪኮቿ ሁሉ እጅግ አስደናቂው ክፍል ከባርባዶስ ጋር ያላት ግንኙነት ነው። ታዋቂ ከሆነች በኋላም ቢሆን የትውልድ ሀገሯን መወከል አላቆመችም። በህዝብ ፊት በምትወጣበት ጊዜ ሁሉ በባርባዶስ ባህል የተነደፉ ጌጣጌጦችን የምታደርግ ሲሆን ይህም ለሀገሪቱ ከፍተኛ የቱሪስት ስበትን አስገኝቶላታል። ያደገችበት ጎዳና እንኳን ሳይቀር ሪሃና ድራይቭ ተብሎ በስሟ ተሰይሟል። በ2021 ባርባዶስ በይፋ ሪፐብሊክ ስትሆን በብሔራዊ ስነስርዓት ላይ ሪሃና የባርባዶስ ብሔራዊ ጀግና ተብላ ተሸልማለች። እናንተስ ከሪሃና ታሪክ ምን ተማራችሁ? እንዲህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ እንዳትረሱ።